ሶ ይሄ ቪዲዮ ሴቶች ልክ ነኝ አይደለም የሚለው እንድትናገሩ ራሳችሁንም እንድትመዝኑበት ነው ወንዶችም ደግሞ አክቹሊ ትክክለኛ ትምህርት እንድትወስዱበት ነው ሶ ቤዚካሊ ይሄ ቪዲዮ ፍቅርን አንደርስታንድም ለሚያቅም ሰው ነው የሚሆነው ሴት ልጅ ከልቧ ስትወድህ አክቹሊ እንደሚባለውም በህይወት ጥሩ ሴት ከገጠመች የምትፈልግበት ቦታ ትደርሳለህ ሰክሰስፉል ትሆናለህ የሚባል አባባል አለ ኮመንሊ ከሰዎች የምትሰማው ለምንድነው ጄኒዩንሊ ለምትወድ ነው አንዳንድ ሴቶች ራሳችሁን ከታችሁ እኔ እንዲህ ነኝ እንዳትሉ ካልሆንሽ አይደለሽም አይደል ይሄ ቪዲዮ የሚወክለው ጄኒዩንሊ በንጹህ ልባቸው መውደድ ለሚችሉ ሴቶች ነው እንደዛ አይነት ሴት ከሆነች እነዚህ ነገሮች አሉባት አንተን ቤስት የሚያረጉ ማለት ነው ምናልባት ብዙ ወንዶች ይሄን አንደርስታንድ ስለማያረጉ በመጥፎ ያዩታል ወይም ደግሞ አይረዱትም ኦር ደግሞ ብዙ ጊዜ ዋጋ ሲከፍሉ ታያለህ ከሄደች በኋላ በእግር በፈረስ አፋልጉኝ የማይሆን ነገር ማለት ነው ሶ ቤዚካሊ ይሄን ቪዲዮ እንድሰራ ኢንስፓየርም ያረጋኝ ብዙ ጊዜ ኮመንሊ ከጠንካራ ወንድ ጀርባ ጠንካራ ሴት አለች እና ምን ይባል አባባል አይደለም የምሬ ነው ማይዋሻው ነገር ሴት ልጅ ከልቧ በንጹህ ልብ ታማኝ ሆና በንጹህ ልብ ከወደደች የምሬ ነው የምትፈልገውን ሰው ታረጋለች ይሄ ፓወር ተሰጥቷቸዋል ብዬ ነው ማምነው እኔ ጄኑዊን ከሆነ ፍቅሯ የቅናት የጥቅም የምናምን ሳይሆን ኦር ደግሞ የራሷን ኦፖርቹኒቲዎች ለመጠቀም ሳይሆን ጄኑዊንሊ ካንተ ንጹህ ፍቅር ካላት ካንተ ጋር ፊውቸር የምታስብ ከሆነ ላንተ የምትታመንልህ ከሆነ የምትወድ የምታከብር ንጹህ ወይም ፒዩሪቲ ልብ ያላት ሰው ከሆነች believe me እነዚህ ነገሮች ታረጋል ብዙዎቻችን ወንዶች ግን አይገባንም በተለይ ወጣት እድሜ ላይ ይሄ ነገር አይገባንም የሚገባን ሌት ከሆነን በኋላና በሴት ምክንያት ብዙ ዋጋ ከከፈልን በኋላ ኦኬ ሺ ዋዝ ራይት ልክ ነበረች ያቺ ምንለው ባይ ዘ ዌይ እዚህ ጋር ዲስክሌመር የምሰጠው ወንዱም ጥሩ ሆነ ነው እሺ ሶ የመጀመሪያው ከዓለምም ከራስህም የደበከውን እውነታ ታወጣባለች ሴት ልጅ ከልቧ ስትወድህና አብራስቶን ከዓለምም ከራስህም የደበከው ባጭሩ ደካማ ጎንህን ማለት ነው ብዙ ወንድ እዚች ጋር ነው አግሬሲቭ የሚሆነው ምናምን ምክንያቱም ደካማ ጎናችንን አይደለም ከዓለም ከራሳችን ራሱ ደብቀን ነው የምንኖረው በቃ ማስክ አለ አም ስትሮንግ ነኝ ታፍ ነኝ ፕሮቫይደር ነኝ ምናምን ብለህ ታፍ የምትጫወተው አለ ለዓለም ራስህንም እንደዛ ነው የሆንክ እንዲመስል አክቹሊ ፕራክቲካሊ በተግባር የምትፈተነ ግን ሴት ነች ህይወት ላይ አይደል ታፍ መሆንህን አክቹሊ የምርም በህይወት ላይ ታፍ መሆንህን ኦር ደግሞ ፕሮቫይደር መሆንህን በህይወት ላይ አክቹሊ ኢሞሽናል ኢንተለጀንት መሆንህን አክቹሊ ህይወት ላይ ጄኒዩንሊ ባይ ዘ ዌይ ደካማ ጎንህን እንደ ሴት ልጅ የሚያሳይ የለም የዛሬ 2 አመት ምናምን ቪዲዮ ሰርቼ ነበር ኢንስታግራም ላይ ገባዋል ስቲል ቪዲዮ ብዙ ወንዶች ተናደዋል ሴት ምን ታውቃለች ጄኒዩን ከሆነች ሁሉም ሴት አላልኩም በንጹህ ልብ የምታፈቅር ሴት ንጹህ ልብ ያላት ሴት ከክሪቲሲዝም ከማጣጣል አንተን ከመጥላት ሳይሆን ቤስት ቨርዥን እንድትሆንላት ከመፈለግ ቤስት ባል እንድትሆንላት ከመፈለግ ፊውቸርን ከማሰብ አብራ ለመኖር ረጅም ልጆቹ ወልዳ ያንተ ሌጋሲ ለማስቀጠል ከማሰብ የተነሳ ጥቃቅን እንኳን የሚባሉ ዋጋ ላይ ያስከፍሉ የሚችሉ ስህተቶችን እንድታስተካክል ጉሮሮን ትይዛለች ስራ ላይ ላይፍ ላይ ፐርሰናል ነገር ላይ ስፒሪቹዋሊቲ ላይ ደካማ ጎንህን ዊክነስህን በደንብ ነው የምታወጣው አክቹሊ በተግባር ቴስት ታረጋለች ሊሚትን ስትሬች አርገህ ተወጥረህ አቅምህ ድረስ ውስጥ ያለውን ወንድነት እስክታወጣው ድረስ ነው የምትለጥጠው አቅምህን አንተ ራሱ በህይወት በዚህ አጭር ጊዜ ውስጥ አረጋቸዋል ብለ ያላሰብካቸው ነገሮች እንድታረግ ፑሽ ታረጋለች ገብቷል አይደለም ይሄ ሊሚቲንግ የሆነው እንትንን በደንብ ነው የምትገፋው ይጫኑሃል ባይዘው ሴቶች እስከ አቅምህ ምን ድረስ እንደሆነ የተሰጣቸው ኔቸር ነው ይለጥቷል ኢሞሽናል ስቴቢሊቲን አንዳንዴ ጠቃርገው አናደው ምን ድረስ እንደምትቋቋም ያይዋል ገብቷል አይደለም በትንሽ ነገር ምትልኩ ተመዘንክ ማለት ነው ሶ የጄኒዩን ኔቸራቸው ሲወዱ ግን አንተን ዲስትሮይ ለማድረግ አንተን ዋጋ ለማስከፈል አንተን ምስቅልቅል ለማውጣት ሳይሆን አንተ እነዛን ደካማ ጎኖችን አክቹሊ እንድታሸንፋቸው አክቹሊ የተሻለ እንድትሆንላቸው ማለት ነው ቤስት እንድትሆንላቸው ከመፈለግ ማለት ነው በጣም ከመውደድ የተነሳ ለኔ ብለው ከማሰባቸው የተነሳ አንተ ውስጥ ኩራት ስላላቸው ባንተ ድገት ባንተ ስኬት ባንተ መለወጥ ባንተ የሆነ ቦታ መድረስ በጣም ስለሚኮሩ ሴቶች በፍቅረኛቸው ወር በባላቸው በጣም they push you to the limit ፑሽ ያረጋዋል እስከ ጥግ ድረስ ገብቷል አንተ ራስህ ማለት ነው ፕሮቫይድ በማድረግ ረገድ ሊሆን ይችላል ተረዳኝ ፕሮቴክት በማድረግ ረገድ ሊሆን ይችላል ኢሞሽናል ኢንተለጀንት በሆነ ረገድ እንዳልኩት እስከ ሊሚትህ ስትሬች አርጋ ዊክነስን እንድታቀው ደካማ ጎንና the most problem እንደው ታውቃለህ ወንድ ልጅ ግን እቺን ደካማ ጎኑን ማወቅ ራሱ ያናድደዋል ሞኝነታችን ገባ ተሸፋፍኖለት እንዲቀጥል ላይ ይፈልገው ኦር ደግሞ ኢጎ በቃ ብድግ ይላል ጓይላል ምናምን ብልጥ ካሆንክ የምሬን ነው ማለት ጄኒዩን ከሆነቻች ጄኒዩን ሲል ግን በጣም ሎያል መሆን አለባት ላንተ ምትወድህ ከልቧ
ምክንያቱም ሴት ልጅ ሎያሊቲዋን ስታጣ አብራ ታጣለች የኢንቱዊሽን ፓወሯን አቅሟን ታጣለች ይሄ በግልጽ ነው የምናገረው ጄኑዊን ከልቧ ነገሮችን የምታስበውን ባህሪዋን ስለምታጣ she will just be nobody እውነት ለመናገር ካንተ ጋር በተያያዘ ነው ያልኩት as a human being አይደለም so ጄኑዊን ከሆነች እንዳልኩት ንጹህ ልብ ያላት በቃ ታማኝ ስነ ስርዓት ያላት ቤተሰቦቿን አክባሪ ከልቧ የምትወድ አንተ ላይ ታምና ልቧን አንተ ላይ አሳርፋ ያለች ፍቅረኛም ኦር ሚስትም ከሆነች ግን እንዳልኩት የምትሰራቸው ስህተቶች ይታወቃታል ኦር ደግሞ የምትሰራቸው ስህተቶች ስለ ይሄ የሚያቀትህ ቦታ ወር የሚያቀትህን ቦታ ጫን ፕረስ ታደርጋለች ገባ ለምሳሌ ባጥርህ እንዴት ነው ባልጠነከረው በኩል ሄደህ ወንድ ኮንክ ትላላ ተጠጋግነዋል አይደለም ቢግቢህ ቤት ዊክ በሆነበት ቦታ እኮ ይሄድክ እሁድ ቀን ምናምን ካያ አባቶች አጥር ሲያጥሩ አይታጠቅም ግቢ ውስጥ ኦር የሆነ ነገር ዊክ በሆነበት ሳይት ልክ እንደዛ ያል ዊክ ሳይድህን ዝም ብላ ኢግኖር አለም አርጋ ምታልፈው ትፈልጋለች ትወዳለች ችላ ብላ አታልፈው እንደሌላው ሴት እኔ ምን አገባኝ ይሄ ከሆነልኝ አትልም እኔ ምን አገባኝ አይሰራም ለሷ ረዳኝ የኔ ጉዳይ ነው ሴቶች ባይዘው በሚፈልጉ ነገር ላይ እኔ ምን አገባኝ ያቁ እንዲ ተናንቀው እንድታስተካክል ነው ያረጉ ያ ባህሪ ያላት የምሪ ነው ወንድ ልጅ ብልጥ ከሆነ እንደው ለሷ እንኳን ፊቷ ደካማ ጎን ባያምን እንደው ቢያቀተው ኢጎ ቁጭ ሲል ግን እቺ ልጅ ልክ ነች እንዴ ማለት አለበት she's making you a stronger man ሁለተኛ ደግሞ she feels everything ሁሉ ነገር ነው የሚሰማት ሴት ልጅ ሎያል ሆና ታማኝ ሆና በንጹህ ልቧ ከወደደችና አብራ ከሆነች she feels everything የምሬን ነው እኔ እንጃ ምን ያህል ጊዜ መከራከር እንዳለብን አይ ዶንት ኖ ወንዶች እርስ በርስ በዚህ ጉዳይ ላይ ግን ልጅ ንጹህ ልብ ኖሯት በንጹህ ልቦና ታምና ከወደደችና አብራ ካለች ኢንቱዊሽን የሚባለው ልጅ ደመነፍስ አላቸው ይባላል ያቃሉ አይደል ፊል ያረጋሉ አይደል የሱ ነገር አት ቤስት ነው የሚሆነው በቃ ኢንቱዊሽኗ ቤስት ማለት በቃ ኦልሞስት መገመት ማወቅ ትችላለች አይነት ኢነርጂ ላይ ነው የምትደርሰው ከልቧ ኤክስትሪምሊ ፎከስድ ነው የምትሆነው አንተ ላይ ተረዳኛ አይደለም እያንዳንዱ የምታረጋትን ነገር ፊል ያረጋዋል ውስጧ that's why ሴቶች በሶስቱ ኮምፖነንቶች ላይ ኢሞሽናሊ ከወንዶች በጣም የተሻሉ ናቸው ወይም ኢሞሽናሊ ኢንተለጀንት ናቸው ሲባል የምንሰማው ኮመን ይሄ የሆነ ነገር ነው ፊል የማረግ ገብቷል አሁን እናት ለምሳሌ ልጇን ሲያመው ልጇን ነው ተሲውን ይታወቀኛል ትላለች አይደል አሁን እናታችሁ ደውላ ዛሬ ደስ አላለኝም አትወጣ አትላችሁም የኔ እናት ሁሌ ነው የምትለኝ ደውላ ምንም ደስ አላለኝም ዛሬ ከቻልክ ስራህ ማያስወጣ ከሆነ አትወጣ ሰማታለሁ ይዟል የሆነ ፊል ታረጋለች ወይ ከሰው እንዳትጋጭ ትለኛለች ዛሬ ምንም ይወሰዱብህ መልስ እንዳትሰጥ ዛሬ ምናምን የምትልበት ቀን አለ ሁላችንም እንባላለን ብዬ አስባለሁ ልጆች ምክንያቱም ዲፕ ከመውደዳቸው ፊል የሚያረጉት ነገር አለ በንጹህ ልብ ገብቷል አይደለም አናስተውሎም እንጂ ደግሞ አጋጥሞንም ያቃል ያን ነገር ተጋጭተን ስንወጣ ልክ እነዛም ሴት ልጅ በጣም ከልቧ ስትወድህ መስመር ስትስት ይታወቃታል ቺት ስታረግ ይታወቃታል ስትዋሽ ይታወቃታል ደካማ ስትሆን ይታወቃታል ስታጭበረብሩ ይታወቃታል አይመስልህም እንጂ ዋን ዌይ ባንድም መንገድ በሌላም መንገድ ፊል ያረጋዋል ውስጧ ረዳኸኝ መነጫነጭ መጨቃጨቅ ምናምን የምትጀምረው ከዛ ነው ሁሉም አላልኩም አሁን ሴት ብቻ ሴት ስለሆንሽ ብቻ አይደለም ይሄ ነገር ስፔሲፊካሊ በዛ ደረጃ ከሆኑ ነው እኔ ማምነውም ነገሮችን ሳይከብዙ አንግልም ስረዳ ትክክለኛው ነገር ምክንያቱም ስተዲም ስላልሆነ ብዬ ነው ጄኑዊን በንጹህ ልብ የምትወድ ልክ እንደ እናት ንጹህ ልብ ያላት ሴት የምሬን ነው she knows ምን ያረክ እንደሆነ የሆነ something is wrong she feels it በጊዜ መስመርን ካላስተካከልክ you will pay the price ይሄን ጋራንቲ አድርጌ ነው እናገረው እኔም ወንድ ነኝ ለሁላችሁ ነው አብዛኛው ያን ወጣት ዋጋ የከፈለው እንደዚህ አይነት ምክንያት ነው የሆነ እድሜው ላይ the most loyal ታማኝ አክባሪው ወዳጁ ሴት ትኖራለች ማይሰማት ማለት ነው እንግዲህ she feels it ታው ደስ ያለኝ ነገር አይደለም ይሄ ነገር ታው እንደዚህ ያረክ ነው ታው እሷን ለማሳመን ነው የሚጥረው ለማሳመን ነው አክቹሊ ነገርየውን ለማስተካከል ሳይሆን እሷን ግን የምር የምትወድ ከሆነ she really feels it ልትዋሻት እንዲ ተተብለል ታሳምናት አትችልም በዛው ልክ ደግሞ ጥሩም ቦታ ከሆንክ ፎከስ አርገ ስራ ላይም ከሆንክ ህይወትም ላይ ከሆንክ እንግዲህ የሞከርክም ከሆነ የኡነትህንም ከሆነ ነገሮች አምሽተ ስትመጣ የምር ጄኒን ስራ ላይ ሆነ ከሆነ እየለፋ ከሆነ የሆነ ነገርም ከሆነ ይታወቃቸዋል አይጨቃጨቁም ምን አልኩኝ ምን አይነት ሴት አልኩኝ ንጹህ ጭንቅላት ያላት ሴት ጥሩ እንትን ያላትን ሴት ነው ያልኩት ሁሉም አይደለም ገብቷል አይደለም ንጹህ ማይለላት ስራ ሰርተም ስትመጣ የታባን ያመሸው ብላ ጉሩሩ ተተናነቀ ትችላለች ጄኒን ነው ማለት ጄኒን የምታፈቅር ሴት በቃ መስመር እየሳትክ እንደሆነ እሷ ለኛ ጭቅጭቅ ይመስለናል አጭቅጭቅ ምናምን ነው ምንለው ግን ቁጭ ካልክ ከራስ ጋር ደገፍ ብለ ማታ ነው ተጨቃጭቅኝ ሰውን ብለ ካልክ ግን እሷን የሚያስከፋ ነገር እሷን ሳታቀው ያረክ ነው
የምርኔ ለአንዳንድ ሰዎች ላይዋጥ ይችላል ምክንያቱም ኤቪደንስ ምናምን የምታስረዳው አይደለም በካልኩሌሽን ኦር በጥናት ግን አብዛኛው ጄኒዩን የሆነ ሪሌሽንሺፕ ውስጥ አሳልፎ የሚያውቅ ሰው ያውቀዋል ማይሆን ቦታ ሄደ ስትመጣ የዛን ቀን ትጨቃጨቃለች ተረተኛል የፈለገ አምሽተ ምናምን ደግሞ ስራ ላይ ምናምን ሲሆን ያንደስታንጆ የዛን ቀን ይሁን ውስጥ በጣም ነው ፊል ሴንስ የሚያደርጉት የሚሰማቸው ስሜት በጣም ሴቶች ለስሜቶቻቸው በጣም ሎያል ታማኝ ናቸው ይሁን አላህ ልባቸው የሚሰማቸው ስሜት በጣም ስለሚያዳምጡ ይሁን የማይዋጥላቸው ነገር አለ አይንህን አይታ ኢነርጂህን አይታ እንቅስቃሴህን አይታ መስመር እየሳትኪውን ጥሩ መስመር ውስጡን ይታወቃቸዋል ስለዚህ ብልጥ ከሆንክ ሰላም የምትፈልግ ከሆነ መስመርን ማስተካከል ያስፈልጋል የምሬ ነው ብዙ ጊዜ ጥሩ ወንዶች ወይም ደግሞ ጥሩ ሪሌሽንሺፕ ውስጥ ሆነው ብዙ ቦታ የሚደርሱ ሰዎች የሆነ ነገር ሲሰጡ በቃ እንደው ለሴትዮዋ እንኳን ባታቅ ወደ መስመር ይመለሳሉ ቶሎ ተረተኛለ ሲግናል ነው አይቆምም ሄዶ ዋጋ ያስከፍላል ሶ እኔ እስካየሁት እስከተረዳሁት ከብዙ እኔ ጋር ከመጡም ክላይንቶች የተረዳሁት ሴቷ ጄኒዩን ስትሆን ንጹህ ስትሆን አፍቃሪ ስትሆን በጣም ንጹህ ልብ ሲኖራት ኤቭሪ ሲንግል ነገር ፊል ታረጋዋለች ወጥቷል አንተ ባንተ ቤት በቃ አታላል ዋሽታል ትትብላ ነው አሳምናል ሺዶን ይሁን ፊል አታረጋው አዘይ እንደሰደ ለሁሉም ሴት አይሰራም ብለናል እሺ አሁን አንድ ሰው ራሱን እዘች ውስጥ ከቶ በጣም በቃ መጀመሪያ አንቺ ከባጋ ነው ኢንስታግራምሽ ቲክቶክሽ ነው ይታይ አይደል ሎያል ላልሆነ ሰው አይ ዶንት ቲንክ የሚሰራ ነገር የምሬን ነው ማለት ጄኒዩን ለሆነ ሰው ብቻ ከልብ ፎከስ ለምታረግ በሲቹዌሽን ሲሆን ሶስተኛ ማኔጅመንት ነው ይሄ አክቹሊ በሳይንስም በምንም ብዙ ቦታ ተብሏል ሴቶች ከማኔጅመንት ላይ በጣም ከወንዶች የተሻሉ ናቸው የሚሉ ኤክሴል ያደርጋሉ ሴቶች ማኔጅመንት ላይ ወይ ማኔጅ ማድረግ ላይ ከልቧ ደግሞ ስትወድህ ንጹህ ፍቅር ሲኖራት ደግሞ እንደሷ ማኔጅ ያደርጋል ቤስት ማናጀር ማለት እሷ ነች ከልቧ ስትወድ ከልብ ስትወድ ስንል ብዙ ነገር ይገዛ ትታገሳለች ትረዳሃለች አትቀናምና እንደዚህ አይነት ሲቹዌሽኖች እኮ አብረው ስለሚመጡ ነው ባይዘው እንጂ በጣም ወደዋለሁ ያለች እኝኝ ምትልብ አላሰራ ምትል ከሆነ እሱ ሰልፊሽ ነሽ መውደድ ራሱ ዲፋይን መደረግ አለበት ተረዳኛል ተጠራጣሪ ኮንሽ የመጣሽበት ህይወት ረብሾሽ ምናምን ብዙ ችግር ያለብሽ ኮንሽ እሱን ነው ፊክስ ማድረግ ያለብሽ መጀመሪያ እያወራናል ነው ንጹህ ፒውር ደጋግሜ ነው እያወራሁት ያሉት ለምንም እንዳትጠቀሙት ማለት ነው ለምንም እንዳትጠቀሙት ስላችሁ በራሳችሁ መንገድ ተንተናችሁ እንዳትጠቀሙት ደጋግሜ ይሄ ሐሳብ ለማን እያወራው እንደሆነ እንዲገባችሁ ነው በጣም ነው ማኔጅ የምታረግ ለዛም ነው ብዙ ወንዶች ጥሩ ቦታ የሚሆኑ ጥሩ ትዳር ጥሩ የፍቅር ግንኙነት ሲኖራቸው ለምን በደንብ ነው ማኔጅ የምታረግ እና ጥፋኑ አይደለም ሴቭ እንድታረግ ነው የምታበረታታ ወንዶች ባይዘው አግሬሲቭ ነናል ወጪ ማውጣት ላይ ምናምን በቃ ይሆነ ኖ ቤት ብላ ነው የምትል ሲስተም ክሬት ታረጋላለች እህት ምናምን ያላችሁ ሰዎች ወይም የሴቱን ጓደኛም ቢሆን ያላችሁ ሰዎች አንደርስታንድ ታረጋላችሁ ሴት ልጅ ስትኖር ኦር ሰፖርት ስታረጋችሁና ጄኑዊንሊ ኬር የምታረግ እህት እናት ምናምን ወንድ አይደል መተው እንኳን ቤት እንዴት ነው በቃ የሚያስፈልገው ነገር ገዘዘል ፍሪጅ ውስጥ የሚቀመጠው ምናምን they know how to manage አንተስ ቁርስ ትሰራለህ ምሳም ትሰራለህ ራትም ትሰራለህ you don't even know how to manage በደንብ ነው የሚችሉት ማኔጅ ማድረግ የምሬን ነው ሴቭ እንድታረግ ያደርጋል እንብላና ተፋሳዩን ነው በጣም ኢሞሽናሊ ኢንተለጀንት ናቸው ለሚፈልጉት ነገር ሴቶች ባይዘው ለሚፈልጉት ነገር ምክንያቱም እንደዚህ አይነት ሴት ካንተ ጋር የምታስበው ቁም ነገርና ፊውቸር ነው ነገር ነው ሴቶች ደግሞ ከወንድ አንፃር ሎንግ ተርምን በማሰብ ሴቶች ይበልጣሉ ይሄ ታወቃል ለዛ ነው ረጅም ርቀት የሚያሳስባት የወንድ ልጅ ይሄ ሰው ይሆናል አይሆንም የሚያሳስባት ነገር ነው የሚያስቡት ሴቶች በባህሪያቸው ከወንድ በላይ ስለ ነገ በጣም ነው የሚጨነቁት ስለዚህ በደንብ ነው ማኔጅ የምታረግ ታይምህን ገንዘብህን ኢሞሽንህን በደንብ ስርዓት እንድታስይዘው ታረጋለች ተርተኛል አይደለም በደንብ ነው ስራ ቦታ ላይ በብዛት ስራ ቦታቸው ላይ ማኔጅ የሚደረጉ ሰዎች አሁን ብዙ መጥቀስ ትችላለህ ኢቨን ሶሻል ሚዲያ ላይ ምናቃቸው አይደለም ራሳቸው ሲያወሩ የሰማሁት ነው ይፈጥር ያለ እና ኃይለ ገብረስላሴ እነሸቱ ምናምን ትሰማለህ አጠገባቸው እንዴ ከኔ በላይ ስራው የምሰራው ባለቤት ያለም ልጅ ሲል ሰምቻለሁ ኃይሌ ለምሳሌ በደንብ ነው ማኔጅ የሚያደርጉት ጥሩ ሴቶች ሲሆኑ ይችላሉ አንተ ሃርድ ታስኩን ነው ፋይት የምታረገው ለምን ስትለኝ ኢሞሽናል ኢንተለጀንት ናቸው ከሰዎች ጋር ከወንድ አንፃር ሴቶች ኮኔክት ማድረግ ይችላሉ ከሰራተኛ ጋር ከምን ጥሩ ከሆኑ ነው ግን ጥሩ ካልሆነ ሰራተኞች ጠብሳ ታባርርባለች ይዚ ጥሩ ያንተ ነገር የሚያሳስባት ከሆነ ያንተ ሌጋሲ የሚያሳስባት ከሆነ ያንተ ክብር የሚያሳስባት ከሆነ ስራ ላይ መታ እንዲያድግ ነው የምትጥረው ገብቷል ቤት ስትመጣ በደንብ ማኔጅ እንድታረገው ነው የምታረግ ገባ ይሄ ነገር አያስፈልግም ይሄ ነገር በደንብ ነው የሚችሉት ከኛ አንፃር ባይዘው እያንዳንዷን ነገር አንተ ስትቀብጥ ራሱ መስመርታት ይዛለች አይደለም ሰው የቀበጠች ዲስትሮይ አታረግም ምክንያቱም ነገ አብራው ነው የራሱ የሆነ ነገር ዲስትሮይ ለማድረግ አታስብም ቤስት ናቸው አት ማኔጅመንት በደንብ ነው ማኔጅ የሚያደርጉ ምክንያቱም በጣም ሬዚሊየንስ የሚባለው አልበግር ባይነት ራሱ ሴቶች ከወንድ አንፃር ለሚወዱት ነገር ሴቶች ይበልጣሉ የሚል ነገር አንብቤያለሁ
I don't know how much is true ግን for some reason ግን ሴቶች የሆነ ነገር ከፈለጉ እስከ ጥግ እንደሚሄዱ ግን አውቃለሁ እስከ ጥግ እንደሚሄዱ አስተውላችሁ ከሆነ እስከ ጥግ ነው የሚሄዱት ለዛ ነው አንዳንዴ አነሰሰሪ ነገር ውስጥ ራሱ የሚገቡት በደንብ ነው ማኔጅ የሚያደርጉ አጠገቤ ያለችው ሴት ጄኑን እና ከልቧ ከሆነች ልታግዝ ሰፖርት ልታረግ ስትሞክር ማኔጅ ልታረግ ስትሞክር you have to let her በተወሰነ መልኩ ስራህን በማይነካ በሷ ዕውቀትና ሐሳብ ልክ ይሄን በጣም one of the best ያየሁት ኳሊቲ ነው በቃ አስተካክሉልሃል ሁሉ ነገር መስመር ማስያዝ ይችሉበታል እኛ ፋይት አርገን ነው ነገር ማምጣት እንችላለን መስመር ማስያዝ ግን እኔ በህቶቼ ምናምን አያለው በቃ ኢቭን ወንድ ልጅ ንብረት ማፍራት ምናምን የሚጀምረው ነው ጥሩ ሪሌሽንሺፕ ውስጥ የተዳሩ ሲሆን ነው ካያር የሆነ በቃ ገንዘቡን አግኝተው የሆነ ነገር ላይ እንድታውለው ምክንያት ይሆነዋል እነሱ የሆነ ፑሽ ያደርገዋል ገብቷል አይደል እንዲህ ለምን አይሆን እንደዚህ ለምን እንደዚህ በደንብ ነው ባይዘው ቤት መስራት ከወንድና ከሴት ማን ነው በጣም የሚወደው ሴት ነች በነገራችን ላይ በጣም ሴት ነች ቤት ለምን አይኖርን በኔጌቲቭ መታየው ከሆነ ጨቀጨቀችኝ ነው የምትልህ በፖዚቲቭ መታየው ግን ምክንያት እንትን እያለች ነው እንድትሰራ ከዛ ቤቱን ስትሰራው ነው የምታገኘው ራስን ትላለህ ለካ ይቻላል እንዴ ራስን ሁሉ ምክንያቱም ፑሽ ያደርጉሃል በበጎ ሳይድ አራተኛ ምክንያት ትሆናለች one of the best እት ልጅ አሁንም ንጹህ ስትሆን ንጹህ ሲሆን ላንተ ፖዚቲቭ ስትሆን የምትረዳህ ምናምን ሲሆን ባይዘዌ እዚህ ጋር ዲስክሌመር የምሰጠው ወንዱም ጥሩ ሆነ ነው እሺ ተረዳችሁኛል አሁን እዚህ ጋር ብዙ ሰዎች ኮምፕሌን የሚያደርጉት ወንድ ልጅ ስትወደው ስትረዳ ወድ ምናምን ይሸውዳል ምናምን ይሏል ስለሱ አይደል ያወራን ያለ ነው ጄኑዊንሊ ሴት ልጅ የምትወድ አሁን ስለ ሴት ነው ያወራን ያለ ነው ወንዶችም እንዲረዱ ነው እንጂ አንዳንዴ መውደድን ንጹህ መሆን ምናምን እንደ መጥፎ ፕሪች የሚያደርጉ ሰዎች አሉ ትሸወዳለህ ትጎዳለህ በዚህ ዘመን ምናምን ብልጥ ካልሆንክ እኔ ብልጥ ሆኖ የተጠቀመ አላየሁም በነገራችን ላይ ይመስላል ለወሬ ለአፍ ምናምን እንጂ በጣም ብልጥ ሰው የሆነ ሞታ ሆኖ አላቀም at the end of the day ብቻውን ሲቀር ነው ያየሁት እኔ አዘዳታም ፐርሰናሊ ኔም አፕሮች ከሚያደርጉኝ ውስጥ እንዲሁም ዓለም ላይ ምን ያዋላ ሰዎች ነው መቼ ማህበራዊ ህይወት አለን ምናምን አለን ንጹህ በቃ ፖዚቲቭ ለመሆን ይሞክሩት ናቸው at the end of the day እግዚአብሔርም የሚክሳቸው anyways እዛ ውስጥ አንገባም አሁን ተመልሰን ምክንያት ግን ትሆናለች የወንድ ልጅ በጣም ትልቁ ችግሩ በጣም ጠንካራ ነን ጎበዞች ነን ምክንያት ከሌለን ግን እንደ ወንድ ልጅ ሰነፍ የለም አሁን ብዙ ጊዜ ወንድ ልጅ ጎበዝ የሚመስለው አይደል ወንድ ልጅ ምክንያት ከሌለው የሚጨረሻ ሰነፍ ነው ወንድ ልጅ ለአንድ ሆዱ ብቻ የሚኖር ከሆነ የትም አይደርስም እኔ እስካየሁት ድረስ የሆነ ከሱ የሚበልጥ ምክንያት ያስፈልጋል ወይ ቤተሰቦቹ ወይ ወንድም ወይ የሆነ ወይ ወልዶ ሊሆን ይችላል ወይ ተዳር ይዞ ሊሆን ይችላል የሆነ ከውስጥ የሚንቀለቀል ወይ ብሬክ አፕ ተደርጎበት ሊሆን ይችላል ከሱ የሚበልጥ የገዘፈ ምክንያት ይፈልጋል ምን ማለት እንችላለን በቀላሉ ኃላፊነት ምናልባት ሰሞኑን ፖድካስት ታታችሁ ከሆነ ከዮቤ ጋር ስናወራ ነምበር 1 ትሬት ለወንድ ልጅ ጥሩ ኳሊቲ ሪስፖንሲብል መሆን ነው ይላል አይደል ፖድካስቱ ላይ ኃላፊነት ታዲያ ከየት ነው የሚያገኘው ወንድ ልጅ ነው ኃላፊነት ሚስቱ ልትሆን ይችላል ኃላፊነት ፍቅረኛው ሊሆን ይችላል ኃላፊነት ልጅ ሊሆን ይችላል ኃላፊነት እናት ሊሆን ይችላል ኃላፊነት ሰፋሲል ሰፈርህ ሊሆን ይችላል ኃላፊነት ሰፋሲል ሶሳይቲ ሊሆን ይችላል ኃላፊነት ሀገርህ ሊሆን ይችላል አሁን በሀገር ደረጃ ኬር የሚያደርጉ ወንዶች እኮ አሉ አይደል የፈለገ ነገር ይሁን የሚሉ ለሀገራቸው እስኪ ገረም ድረስ አለ እንደዚህ አይነት ፍቅር ትላላ አንዳንዴ በእኛ ልክ ስለምንሰፋው እኛ አይደለም ወጣት ስትሆን በመታቀው ልክ አይደል አንዳንድ ሰዎች ለሀገራቸው ያላችሁ ፍቅር አይገርምም ምክንያት ጥሩ ሴት ምክንያት ትሆናለች እንድትበረታ ገብቷል ዓለም ላይ ያለውን ጫና እንድትቋቋም ምክንያት ትሆናለች ዩላኪ ማለት ነው ማልቅ ሞቲቬሽን አገኘህ ማለት ነው የሞቲቬሽናል ስፒች ምናምን ከምታይ ማልቅ ሞቲቬሽን ለምን በጣም ጥሩ ሴት ጄኒን የሆነች ሴት እንዴት አንተ ላይ መደገፍ እንዳለባት ታውቃለች የሆነ ሶፍትነስ ፓርቷን ስለምትሰጥ እልይዛል እሷን መጣል አልፈልግም ረዳኝ እሷን ማውረድ አልፈልግም እሷን ዝቅ ማድረግ አልፈልግም ዲዘርቭ የምታረገው ነው መስጠት አለብኝ የሚል ኤነርጂ ይመጣባል አይደል አሁን እንኳን ሳወራ ብዙ የሚመጡልኝ ሰዎች አሉ ጭንቅላቴ ላይ እንደ ኤግዛምፕል በቃ ምክንያት ትሆናለች አማራጭ እንዳይኖርህ ታረጋለች በጉልበት አይደለም ለምን ማታመጣልኝ ብር ምና ያለች አይደለም በቃ አንተ የሆነ ኃላፊነትህ ትሆንብሃለች አደጋገፏ የሆነ የፌሚኒን ኤነርጂዋን አንተ ላይ ደገፍ ስለምታረገው ሪስፖንሲብል ትሆናለህ አይደል እንዴት ነው ላይክ ቴክ ኬር ማረጋት የምታስተምራት ከሆነ ትምርቷል ተረዳ የሆነ አትጫነም ግን ያሷ ጉዳይ እንዲያሳስብህ ታረ ምክንያት ትሆናለች ስለዚህ ኦቨርታይም ሲገኝ ገብቼ ልተኛ አይደለም የምትለው ቲቺንግ ኮ ቢሸቅል የቤኪናው ተከፈላል እቺን ኤክስትራ በሰራ አይደለም በሳምንት እቺን እንደዚህ አድርጌ በሰራ ምክንያት ይሆናል ብቻህን ስትሆን ግን ሰነፍ ነን ታውቃለህ
አረ ገብቼ ሙቪና ላይ እንዴ ነው የምትለው እንደው በአፍ አውጥተህ ባትለው ሄደ በተግባር የምታረገው እሱን ነው ስትሮንግ ምክንያት ስለማታገኝና እኔ በጣም ከልቧ የምታፈቅር ሴት the most powerful ነች ሪዝን በመሆን ውስጥ ያቺ ፓወርፉል ሴት ፓወርፉል የሆነ ኦፍስፕሪንግ ወር ልጅ ልትሰጥ ትችላለች ሌላ ተጨማሪ ኃላፊነት ማለት ነው የምሬን ሞስት ወንዶች ካየ ሁሉንም ባንል ብዙ መጥፎ ይኖራሉ ስነ ስርዓት የሚይዙት ምናምን በቃ ያለ ቤተሰብ ሲመሰርቱ ልጅ ሲሉ ቅይር ሲሉ አይታጣቀም እንገናኝ ሚል የነበረው ሰውዬ ዳቦ ይዞ ሲር ታይዋለ አይደል ወይ አይደውልልህም እናንተ አይቀብጥም አንተ ምናምን በቃ ግማሽ ሙሉ ቁርጥ ምናምን ተላላ ሃምብል ሲሆን ታይዋለ አለው እኮ ብር ግን ነው ያንን ማድረግ አይችልም ምክንያት በቃ ይሄ ዲሲፕሊንድ እንድትሆን ትሆናለች ምክንያትህ ስለምትሆን ከዚህ በፊት ሳስተምር ፐርሰናል ዲቨሎፕመንት ላይ በደንብ ታውቃላችሁ አይደል የሰው ልጅ ዲሲፕሊንድ እንዲሆን በቂ ምክንያት ይፈልጋል በቂ ምክንያት የሌለው ሰው ዲሲፕሊንድ መሆን ራሱ አይችልም ምክንያቱም ዲሲፕሊንድ መሆን ታፍ ስለሆነ ቀላል ስላልሆነ አንገትን ደፍተ በዚህ ዘመን መስራት ቀላል አይደለም ምክንያት ያስፈልጋል እናንተ ቤት የምትኖር ከሆነ ዞሮ ዞሮ ባጭሩ በሚያምርና ደስ በሚሉ ሁኔታ ስለምትደገፍ ሴትነቷን ስለምታረጋው አንተ ላይ እንደው አግሬሲቭ ሆነ ሪያሲን ተከራ አረጋል ባም ከሆነ ምክንያት ታጣለህ ለዛ ነው ብዙ ወንዶች ሪሌሽንሺፓቸው ውስጥ ችግር የሚፈጠረው በቃ ምክንያቱም ራሷን ተከራ ተጥምራ የምትል ከሆነ ኢምፖርታንስ ወይም ጥቅም ታሳጣሃለች እዛ ፍቅር ግንኙነት ውስጥ ተረዳኝ ስለዚህ ለመታገል ኤክስትራ ጉልበት አታወጣም ምንድነው እኔ ሲምፕል ኤግዛምፕል አለ ለምሳሌ አውቶፌጅ የሚባል ፕሪንሲፕል አለ ቦዲያችን ውስጥ ሰውነታችን ምግብ ካጣ አክቹሊ በየቱቦ ውስጥ የተራረፈውን ቆሻሻም ያረጁ ሴሎችም ዴንጀረስ የሆኑ ሴሎችም እንደ ካንሰር አይነት ነገሮችንም ካንሰር ሴል የሚባሉት አክቹሊ ይሄንን ማንበብ ትችላላችሁ ኦፈንድድ እንዳትሆኑ ያለ ነገር ነው ኢቭን ካንሰር ሴሎችንም ኢንገልፍ ያረጋም መብላት ይጀምራል የራስ ቦዲ ለምን ምግብ አጣ አይደለም ቱቦ ውስጥ ተረዳኝ ኤክስትራ ማይል ሄዶ አክቹሊ አይ ቲንክ የጃፓን ሳይንቲስት ነው ኖቤል ፕራይስ ተሸልሞበታል አውቶፌጅ በሚባለው ፕሪንስ አክቹሊ አውቶፌጅ ወይም ይሄ ራስን በራስ መብላት የሚባለው ነገር ከካንሰር ሁሉ የማዳን ቻንስ እንዳለው ስላረጋገጠ ማለት እንዴት ነው የሚያድነው ይሄ ኤክስትራ የሚራቡትን ሴሎች ይበላቸዋል ማለት ነው ሲርብ ሰውነት ሊቨር ላይ ያለ ላይሶሶም የሚባል ኢንዛይም አለ አይ ቲንክ ካልተሰጡ እሱን ሪሊዝ ያደርጋል ያ ነገር ያማማ ይበላል ቱቦ ውስጥ ይቀረው ከበላህ ግን ሌዚ ነው ተረዳኸኝ ካራበ ምግብ ከላይ የምትከት ከሆነ ግን እሱን ሰውነት ይፈጫል እንጂ ይሄን ኤክስትራ ማይል አይደለም ልክ እንደዛው ማለት ነው ራሷ ምናም ተኪን ታርብካ አንተ ላይ እንደ ሴትነት ደገፍ ማተልብ አይደለም የሆነ ነገር ካንተ አይነት ኢነርጂ ማታሳይ ከሆነ አሁን እንዳልኩት ሌዚ ትሆናለህ ኤክስትራ ማይል አትሄድም ገባ ኤክስትራ ሺፍት አትሰራም ኤክስትራ ዲሲፕሊን እንዳትሆንም ያ ነገር የምሬን ነው የምላችሁ it can be reason definitely ሴት ልጅ የሚገርም ሪዝን ነው የምትሆነው ጥሩ ሴት ከሆነች ጄኑዊን ከሆነች በቃ ምክንያት ይሆነ እንዴ ባይ ዘ ዌይ እኔ አሲምፕል አዛት ላውራችሁ በአል እንኳን ሪዝን እንደሚሆን ታውቃለህ እንደ ልጅ እንዲሰራ በቃ ጥሩ ፍቅረኛ ኦር ሚስት ይቅርታ ካለው ምናምን ቤቱ በቃ ለበአል ምናምን አይደል የሆነ ምን ቡናው ምናምን ይጨንቃል ሲደርስ አይደል ለምን ያን ቤት ሙሉ ማረት ትፈልጋለህ ደስተኛ ማረት ትፈልጋለህ ስለዚህ ኤክስትራ ትሰራለህ ለበአል እንዲደርስ ምናምን ምክንያት ሆነ ብቻውን ብትሆነስ ባክኔ ጧት ሰንበሬን በላለሁ አለቀ ከሳተኛ ትብላለህ አይደለም ይሄ ብቻው የሚኖር ሰው እየሳቀ ነው ጧት ወጥተህ የሆነ ነገር እንትበላለህ ስጋ ቤት ካለ ኪስ አይደል ከሳት የሆነ ጀለሶች ይጠራዋል ባይጠሩህም ስፋይን ተኝተም ትላለህ እንደ ችግር የለበትም አይደል ሙቪ አሪፍ ሙቪ ከሰጠው ምንም ችግር የለበትም አንዱ ለሙቪ ብቻ ዳውንሎድ አድርጎ ይገባል አለቀ ሴት ስትኖር ግን እንደዛ መቀለድ የለም አትችልም በንዴት ምናምን እኮ አቃጥላህ ምናምን አይደለም you want to be a man አይደለ ለቤትህ ሶ አናሰር አምስተኛው ነው the most important ደግሞ ኢጎህን ወይም ጥጋብህን እንድትገል ታረጋለች አፍቃሪ ሴት ምክንያቱም በእልህ በምናምን አይደለም ካንተ ጋር የምትታገለው አግሬሲቭ ምናምን አይደለም የምትሆነው ደርሰኛ አይደለም በቃ ምንም ኦፕሽን እንዳይኖር ታረጋለች ከሷ የሚጠበቅባትን ሙሉ አርጋ ስለምትቀመጥ አንተ ማሳመኛ ፖይንት ራሱ አታገኝም ስለዚህ ጋርድህ እየወረደ ይሄዳል አሁን ወንድ ልጅ በባህሪው ለምሳሌ ከማያውቀው ወንድ ጋር ሲሆን እስኪ እዩ አስተውላችሁ ከሆነ ከማናውቀው ወንድ ጋር ሲሆን በጣም ጠንቃቃ ነው ከጁ ከማም እንደዚህ አይልልህም ባዘው ሴፍ ያለውበት ቦታ አብዛኛው ወንድ ኦልዌይስ ሬዲ ነው ሰውነቱ ገብቷል የሆነ አደጋ ሊመጣ ይችላል ባዘው እንደዛ ነው ኮንሺየስ ነን ወንዶች የትኛውን ቦታ ስንሆን ያን ኢነርጂ ወይም ያን አግሬሲቭ ባህሪን ካልም ዳውን ታረጋለች ገብቷል ሴፍ እንደሆንክ ኮንስታንትሊ ስለምታሳየ ማለት ነው ከዚህ ይሄ በኢጎ በእልህ ነገር ፑል ለማድረግ የምትፈልገው ነገር እየተውከው መሸነፍ ትጀምራለህ ማለት ነው ረዳኛለህ ሶ አክቹሊ በተግባር እንጂ በጉራ በማሳየት እልህ በመጋባት ሳይሆን እውነታውን አንደርስታንድ ታደርጋለህ ስለዚህ ምን ትሆናለህ ማለት ነው በጉልበት ኮንትሮል በማድረግ ሳይሆን በልቡ የሚመራ ሰው ትሆናለህ ወንድ ልጅ መሪ አይደል ሶ በልብህ ይሆናል ማለት ምክንያቱም አንተን
ለማበሳጨት አንተን የሆነ ነገር ለማድረግ አንተን እንዳውን ለማድረግ ምንም ጥረት ስለማታረግ በጊዜ ሂደት እየተወክ ትመጣለህ አንተም ገባህ አይደል ይሄ ኃይለኛነትን ምን ላይ ታሳያለህ ኃይለኛነትን ባይዘው ኢጎ ሙሉ ለሙሉ መጥፎ አይደለም ኢጎ ጥሩ ነው አንዳንድ ቦታ ላይ ገብቷል አይደል ኤክስትራ የሚሰጥህ ሌየር አለ ግን እንዴ ምን ይባላል እሷ የምታቀኝ እነሱ የሚያቀኝ ታጥቄ እሷ የምታቀኝ አውልቄ ይባል አባባል አይደል ባይዘው ይሄንን ቃል ነው ዲፋይን የሚያደርገው ትክክለኛ ሴት ስትሆን በነፃነት የምታርፍበት ትሆናለህ ይሁን እንደዚህ ሬዲ ሆነ ሳይሆን እፎይ መተ ኢጎህ ምናምን ኮተተ ማስክ አላው እንደዚህ የሚሸፋፍነው እሱን ማስክ ሲባል ሊትራሊ አፍ ማለት ሳይሆን ከላይ ሰዎች እንዲያከብሩ ሰዎች እንዲሆነ ነገር ይዛቸው ተሸክማቸው የምትሄዳቸው ነገሮች አሉ ራስን ትሆናለህ ማለት ነው ቤት ውስጥ ግን ያው አብረህ ኩክ ታረጋለህ አብረህ የሆነ ነገር አለቃ አትጫወትም ማለት ኤኒዌይስ ጄኑዊንሊ እንግዲህ ምናልባት ሄልፕ የሚያደርግ ከሆነ ጄኑዊን የሆነ ወንድም ምን ሊያደርግ እንደሚችል እናወራለን በኔክስት ቪዲዮ hopefully helps you guys ቢያስባለሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ በድጋሜ ሁለት ተማሪ ክፍት ቦታ አለ ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉ ከሆነ 9484863 ፕራይቬት ክላስ ነው በክፍያ ነው for your information so መመዝገብ ትችላላችሁ ለማማከር አገልግሎትም በ9484863 ደውላችሁ መያዝ ትችላላችሁ ቦታ ሰላም ነው